አስደናቂው ለውጥ። ገና የ7 ዓመት ተኩል ልጅ እያለው አባቴ ዛፎችን እየተከለ የልብ ድካም አጋጥሞት ወደ ሆስፒታል ተወሰደ። በዚያው አባቴ መሞቱ ተነገረኝ። ያንን ጊዜ መቼም አልረሳውም። እየጮኩ እግዚአብሔር ሆይ እጠላሃለሁ፣ በሙሉ ልቤ እጠላሃለሁ፣ መቼም አልወድህም እል ነበር። ከዚያ ጊዜ ጀምሮ ጥልቅ የሆነ ጥላቻ እያደገብኝ መጥቶ ሁል ጊዜም የማስበው ሰዎችን ስለመጉዳት ብቻ ነበር። በ27 ዓመቴ በጣም ክፉ የወንበዴዎች መሪ ሆንኩ። አንድ ጊዜ ትልቅ የወንበዴዎች የቡድን ግጭት ነበረን። የሌላኛውን የቡድን መሪ ማረክነውና እጁን መሬት ላይ ይዘን መኪና በእጁ ላይ ወደ ኋላና ወደፊት አሽከርክረን በእጁ ውስጥ ያለውን አጥንት በሙሉ ሰባበርነው። ቢሊ ግርሃም ወደኛ ከተማ እየመጣ እንደሆነ ሰማን። ክርስትናን ጠላ ነበር። እሱ ደግሞ እኛ የምንጠላውን ነገር ሁሉ ይወክል ነበር። ስለዚህ 10 በእጅ የተሰሩ ሽጉጦችን ዚፕ ጋንስ አዘጋጀው። እያንዳንዱ አባል አንድ እንዲይዝ አደረግኩ። ኑ ወደ ስታዲየም እንሂድ አልኳቸውና ገባን። እረፍት ወይም ጥሪ የሚደረግበት ጊዜ እስኪደርስ ድረስ ምንም ላለማድረግ ወሰንን እና በጥሪ ወቅት ቢሊ ግርሃምን እንገድለዋለን ብለን እርስ በርሳችን በምንተያይበት ተራርቀን ቆምን። ቢሊ ግርሃም እዚህ የመጣችሁት እኔን ለመስማት ሳይሆን የጌታን መልእክት ለመስማት እንደሆነ አምናለሁ። አሁን በደንብ እንድታደምጡኝ እፈልጋለሁ፣ ምክንያቱም ይህ የምናገረው በጣም አስፈላጊው ነገር ነው። ከኃጢአታችሁ ንስሐ ለመግባት ፈቃደኛ መሆን አለባችሁ። ዛሬ እዚህ ሸክም ሊቃለልላቸው የሚገባ በሺዎች የሚቆጠሩ ወጣቶች አሉ ሲል ዞር ብዬ ሕዝቡን ተመለከትኩና እነዚህ ሁሉ ሰዎች እዚህ ምን ሊያደርጉ መጡ ብዬ እያሰብኩ በድንገት አንድ ድምፅ ጆርጅ አንተስ እዚህ ምን እያደረክ ነው አለኝ። ማን እንዳለ ለማየት በፍጥነት ስዞር የማቀው አንድም ሰው አልነበረም። እናም በጣም ተረበሽኩ፣ ልነግራችሁ አልችልም። ቢሊ ግርሃም ደግሞ የእግዚአብሔር መንፈስ እየተናገረ ነው። እሱ አሁን እዚህ አለ። እዚህ እንዳለ እንድታውቁ በውስጣችሁም ክርስቶስ ያስፈልጋችኋል የሚል ትንሽ ድምፅ አለ። ያ የእግዚአብሔር ድምፅ ነው ይላል። ደነገጥኩ። እሺ እግዚአብሔር ሆይ አንተ እንዳለህ አውቃለሁ፣ እኔን ግን ትጠላኛለህ። አባቴን ወስደህ በጣም አቆሰልከኝ። ታዲያ ለምን ልውደድህ አልኩት። እግዚአብሔርም ጆርጅ አባትን የወሰድኩት አንተን ለመጉዳት አይደለም፣ በፍጹም አልጠላህም አለኝ። በዚህ ጊዜ ልቤ መለስለስ ጀመረ። ከ7 ዓመት ተኩል ዕድሜ ጀምሮ አልቅሼ አላውቅም ነበር። ያለምንም ቅድመ ሁኔታ መታችሁ ሕይወታችሁን ለኢየሱስ ክርስቶስ አሳልፋችሁ ከሰጣችሁ ከዚህ ስታዲየም ከመውጣታችሁ በፊት ለሕይወት ምስቅልቅሎችና ሚስጥሮች መልስ ማግኘት ትችላላችሁ ብሎ ሲናገር እንባዬን መቆጣጠር አቃተኝ። አለቀስኩ። ከዚያም የነፍሳት ጥሪ ሲደረግ ሽጉጤን መሬት ላይ አስቀመጥኩና ወደፊት ሮጥኩ። የሚያስገርመው ነገር ከ10ችን 9ኛችን በዚያች ሌሊት ንስሐ ገባን፣ ክርስቶስን ተቀበልን። ሁላችንም እናለቅስ ነበር። ለነግራችሁ ከምችለው በላይ በጣም አስደናቂ ምሽት ነበር። እግዚአብሔር በሙሉ ማንነቱ እሱን የሚጠላውን ሰው ጨካኙንና ነፍሰ ገዳይ ወደደው፣ ይቅር አለውም፣ ተቀበለውም።